ሉላ ራሷን ስታወድቀች ሞገስ ሉላ የደበቀችውን ሽጉጥ አገኘው። ከኔ ውጭ እዚህ የሚመጣ አለ እንዴ? በማለት በጥያቄ አፋጠጣት። ሉላ በጭንቀት ሞተች። ሉላ በር ከፍታለሁ ብላ ሄዳ በድንገት ወደቀች፣ ራሷን ሳተች። ሞገስ በጣም ተናደደ። ምን ነው ባልተናገርኳት አለ። ሉላ ብዙ ነገሮችን ደብቃለች። ሞገስን ብዙ ጥያቄዎችን ጠይቀው ነበር። ከእኔና ንብረቱ ከሚመለስልህ ማንኛው ይሻልሃል በማለት ስትጠይቀው ንብረት እኮ ይሄዳል ይመጣል፣ እኔ አንቺንም ማንም ጋር አላወዳድርሽም የሚል መልስ ነበር የመለሰላት። ሉላ አሁን ላይ ከባድ ውሳኔ ወሰነች። ከአሁን ወደ አንዳ ለሚመጣው ነገሮች ተጠንቀቅ። ሁሉም ሰው ጥሩ ሰው ሆኖ ሊቀርበን ይችላል፣ ግን ደግሞ ምላሹ ከባድ ነው አለችው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለዚህ ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ አዲሶችም ስለምታበረታቱ ከልብ አመሰግናለሁ። ምሳሌ በጣም ደስ አላት። ብሩክና ቅድስት አብረው አደሩ። እንዲሁም እኔ ወንድምም ሆነ እህትም እወዳለሁ፣ ስለዚህ እንዲወለድልኝ እፈልጋለሁ። ከማንኛውም አይነት ሴት ቢሆን ችግር የለውም፣ ብቻ እህትና ወንድም ይኖረኝ እንጂ አለች ምሳሌ። ትዕግስት በጣም ደነገጠች። እንዴት እንደዚህ ልትይ ቻልሽ? ቆይማ ተማህሌት ቢሆን ቢወልድ ለራሱ እሺ ትያለሽ አለቻት። አዎ ከማህሌትም ሆነ ከማንም እኔ በአሁኑ ሰዓት ላይ ወንድምም ሆነ እህትም እንዲኖረኝ ብቻ ነው የምፈልገው እንጂ ከየት የሚወለድ አለቻት። ትዕግስት በጣም ተናደደች። እንዴት እንደዚህ ትለኛለች የሚለው ነገር በጣም ተናደደች። እናማ በሂጅና አባትሽን ልጅ ውለድልኝ ወንድም እፈልጋለሁ ብለሽ ንገሪው አለቻት። ምሳሌም እሺ አለች። ሄዳ ጠየቀችው። ልጅ እኮ ዝም ብሎ አይወለድም፣ እኔ እኮ አሁን ሚስት የለኝም፣ ላጤ ነኝ፣ እንዴት ነው ልጅ ውለድልኝ የምትይው በማለት በጥያቄ ጠየቃት። እንዴት እንደዚህ ትለኛለህ? ምሳሌ አሁን ላይ እንደዚህ ብላ ጥያቄ ጠይቀ ይቻለኝ። ዳጣ የማይነገርና የሚነገር ነገር አለ፣ ስለዚህ ለምን ነው እንደዚህ ብለሽ የነገርሻት በማለት ዳጣን ጮህባት። ብሩክ እኔ እንደዚህ ያለ ነገር ነግሬያለሁ እንዴ? እኔ እንደዚህ ያለ ነገር ነግሬሻለሁ በማለት ዳጣን በቁጣ መለሰችለት። ምሳሌ ዳጣ አይደለችም የነገረችኝ፣ ትዕግስት ናት። ሂድና ወንድ ልጅ ውለድ በዩ ብላ የነገረችኝ ትዕግስት ናት አለችው። ብሩክ በጣም ደስ አለው። ምክንያቱም ትዕግስት ናት ስትለው ውስጡ ላይ ያለው ፈገግታ ለየት ይላል። ዳጣ እንደዚህ ያለ ነገር ልጅ ፊት አይወራም እሺ በማለት ሁለተኛ እንደዚህ ያለ ነገር እንዳታወራ ለትዕግስት አስጠነቀቀቻት። ትዕግስትዬ አሁን ላይ አግብታ ለመውለድ በጣም ጉጉት አላት። እድሜዋ እየሄደ ስለሆነ ብሩክን ደግሞ እድለኛ ነኝ ከዚህ ከቤተሰብ ለመውለድ ማለት ለእኔ ትልቅ ነገር ነው አለች። ሞገስ እሺ ችግር የለውም ብቻ በየሄዳችሁበትም ሆነ እንዲሁም ደግሞ እኔም ተውጭ አገር ልወጣ ስለሆነ ወልዳችሁ ለማየት ያብቃን አለ። ብሩክም ወደ ቤቱ ሲሄድ ትልቅ ችግር ገጠመው። ሉላን ንብረቱን እመልስላችኋለሁ ያለው ጸሐፊ ሉላን ሲያሰቃያት ይውላል።
ብሩክ ምንም የሚያውቀው ጉዳይ የለም። ዳጣ ግን ለብሩክና ለሞገስ ያላት ክብር የተለየ ነው። ዳጣ ታሉላ ወደ እነ ብሩክ ቤት ስመጣ ደግሞ ምሳሌ ብሩክና መርብል ወደ ፖሊስ እንደሄዱ ሲነገራት በጣም ደነገጠች። ግን ደግሞ ሊታሰሩ ካይሆን ሊያሳስሩ እንዲሄዱ ነገረቻት። በጣም ደስ አላት። እኔ ብሩክና ሞገስ ምንም አይነት ነገር እንዲሆኑብኝ አልፈልግም። ምክንያቱም እዚህ ላይ ያደረሱኝ የእሳቸው ውጤት ነው። ዛሬ ላይ እንደዚህ ቀብረር ብዬ ቤተሰቦች ጋር ዘንጬ የምኖረው የብሩክ ውጤት ነው። ያን ጊዜ ቆሻሻ ሆነኝ። እኔ በጣም የጠዳው ሰው አልነበርኩም። ታይጠየፍ እቤቱ አምጥቶ አልብሶ አብልቶ፣ ስለዚህ እንደሱ ያለ ወንድም ባይኖሬ ለራሱ ወንድም እንዳለኝ ይሰማኛል አለች። ለብሩክም ለምንድን ነው ፖሊስ ዘንድ ሄዳችሁ ስትለው ፖሊስ ዘንድ ያሄድንበት ምክንያት ዝናን ለማስያዝ ነው አላት። እኔ ዝናን በጣም እፈራዋለሁኝ። ሌላውን ነገር ላግዛችሁ ፈልጋለሁ፣ ግን ዝና ጋር ያለውን ነገር እኔ ላግዛችሁ አልፈልግም። እኔ እንደ ዝና ያለ ሰው በህይወቴ አይቼ አላቅም። እርሜ ልኩን ነዝናዛ። እናም እኔ ዝናን አይቸውም ለማየትም አልፈልግም። በጣም አዝናለሁ አለች። አንቺ በጣም ጀግናና ትሁት ልጅ ነሽ፣ ችግር የለውም እኛ እንዋጣዋለን በማለት ቡራ ተናገራት። በመጨረሻም ትዕግስትና ቡራ ሊጋቡ የሰርግ ቀናቸው ደረሰ። መርብል ያወጣው ዘፈን የብሩክና የትዕግስት እጅ አለበት። ሰርጉ ተጠናቆ ሲያበቃ እንደሚለቀቅ ለምሳሌ ቃል ገባላት። ምሳሌም በጣም ደስ አላት። ምክንያቱም ወንድም ወይም እህት እንዲኖራት ስለምትፈልግ፣ ትዕግስትን በጣም ስለምትፈልጋትና ስለምትወዳት እናቷ ልትሆን ነው። የዛሬው ቪዲዮዋችን ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ